ምዕራፍ 7 ከዚህ በኋላ ኢየሱስ በዚያ የነበሩት አይሁድ ሊገሉት ስለፈለጉ በይሁዳ አውራጃ መዘዋወር ትቶ በገሊላ ተዘዋወረ። የአይሁድ የዳስ በዓል በተቃረበ ጊዜ ግን የኢየሱስ ወንድሞች እንዲህ አሉት፣ ደቀ መዛሙርትህም ደግሞ የምታደርገውን ተአምራት እንዲያዩ ከዚህ ወደ ይሁዳ ሂድ፣ ራሱን ሊገልጥ እየፈለገ በስውር የሚሠራ ማንም የለምና። አንተም እነዚህን ነገሮች የምታደርግ ከሆነ ራስህን ለዓለም ግለጥ። የገዛ ወንድሞቹ እንኳ አላመኑበትም ነበር። ኢየሱስም እንዲህ አላቸው፣ ለእኔ ትክክለኛው ጊዜ ገና አልደረሰም፣ ለእናንተ ግን ማንኛውም ጊዜ ምቹ ነው። ዓለም እናንተን ሊጠላ አይችልም፣ እኔ ግን አድራጎቱ ክፉ መሆኑን ስለምመሰክርበት ይጠላኛል። እናንተ ወደ በዓሉ ሂዱ፣ ለእኔ ትክክለኛው ጊዜ ስላልደረሰ ወደ በዓሉ አልሄድም። ይህን ብሏቸው በገሊላ ቆየ። ይሁን እንጂ ወንድሞቹ ወደ በዓሉ ከሄዱ በኋላ እርሱም በግልጥ ሳይሆን በስውር ወደ በዓሉ ሄደ። በበዓሉም ላይ አይሁድ ያ ሰው የት አለ እያሉ ይፈልጉት ነበር። ስለ እርሱ በሕዝቡ መካከል ብዙ ጉምጉምታ ነበር። አንዳንዶች ደግ ሰው ነው አሉ፣ ሌሎች ግን የለም ሕዝቡን የሚያስት ነው አሉ። ይሁን እንጂ አይሁድን ከመፍራት የተነሳ ስለ እርሱ በግልጽ የተናገረ ማንም አልነበረ። በበዓሉም አጋማሽ ኢየሱስ ወደ ቤተ መቅደስ ወጥቶ ያስተምር ጀመር። አይሁድም በመደነቅ ይህ ሰው ሳይማር መጽሐፍትን እንዴት ሊያውቅ ቻለ አሉ። ኢየሱስም መልሶ እንዲህ አላቸው፣ የማስተምረው ትምህርት ከራሴ ሳይሆን ከላከኝ የመጣ ነው። ማንም የእግዚአብሔርን ፈቃድ ለማድረግ ቢፈልግ የእኔ ትምህርት ከእግዚአብሔር ወይም ከራሴ የመጣ መሆኑን ለይቶ ያውቃል። ከራሱ የሚናገር ያን የሚያደርገው ለራሱ ክብርን ስለሚሻ ነው። ስለላከው ክብር የሚሰራ ግን እርሱ እውነተኛ ነው፣ ሐሰትም አይገኝበትም። ሙሴ ሕግን አልሰጣችሁምን? ነገር ግን አንዳችሁም ሕጉን አልጠበቃችሁም። ለምን ልትገድሉኝ ትፈልጋላችሁ? ሕዝቡም አንተ ጋኔን ያደረብህ፣ ደግሞ አንተን ማን ሊገድል ይፈልጋል አሉት። ኢየሱስም መልሶ እንዲህ አላቸው፣ አንድ ሥራ ብሠራ ሁላችሁም ተገረማችሁ። ግዝረት የመጣው ከአባቶች እንጂ ከሙሴ አይደለም። ሆኖ ሙሴ ግዝረትን ስለሰጣችሁ በሰንበት እንኳ ሕፃን ተገርዛላችሁ። የሙሴ ሕግ እንዳይሻር ሕፃን በሰንበት የሚገረዝ ከሆነ የሰውን ሁለንተና በሰንበት ስለፈወስኩ ለምን በእኔ ላይ ትቆጣላችሁ? የሰውን ፊት በማየት መፍረድ ትታችሁ ቅን ፍርድ ፍረዱ። በዚህ ጊዜ በኢየሩሳሌም የነበሩ አንዳንድ ሰዎች እንዲህ አሉ፣ ሊገድሉት የሚፈልጉት ሰው ይህ አይደለምን? ይኸው እርሱ በአደባባይ ይናገራል፣ አንድም ቃል አይናገሩት። ክርስቶስ ነው ብለው ባለሥልጣኖቹም ተቀብለውት ይሆን? ይህ ሰው ግን ከየት እንደሆነ እኛ እናውቃለን። ክርስቶስ ሲመጣ እኮ ከየት እንደሆነ ማንም አያውቅም። ኢየሱስ በቤተ መቅደስ አደባባይ ሲያስተምር ድምፁን ከፍ አድርጎ እንዲህ አለ፣ አዎን እኔን ታውቁኛላችሁ፣ ከየት እንደሆንኩም ታውቃላችሁ። እኔ እዚህ ያለሁት በገዛ ራሴ አይደለም፣ ነገር ግን የላከኝ እርሱ እውነተኛ ነው። እናንተ አታውቁት፣ እኔ ግን ከእርሱ ዘንድ ስለሆንኩ እርሱም ስለላከኝ ያውቀዋለሁ። ስለዚህ ሊይዙት ፈለጉ፣ ነገር ግን ጊዜው ስላልደረሰ ማንም እጁን አላሳረፈበትም። ሆኖም ከሕዝቡ ብዙዎች በእርሱ አምነው፣ ታዲያ ክርስቶስ ሲመጣ ይህ ሰው ከሚሠራቸው ታምራዊ ምልክቶች የበለጠ ያደርጋል አሉ። ፈሪሳውያን ሕዝቡ ስለ እርሱ በጉምጉምታ የሚናገረውን ነገር ሰሙ። የካህናት አለቆችና ፈሪሳውያንም እንዲይዙት የቤተ መቅደስ ጠባቂዎችን ላኳቸው። ኢየሱስም እንዲህ አለ፣ ከእናንተ ጋር የምቆየው ጥቂት ጊዜ ነው፣ ከዚያም ወደ ላከኝ እሄዳለሁ። ትፈልጉኛላችሁ፣ ግን አታገኙኝም፣ ወዳለሁበትም ልትመጡ አትችሉ። አይሁድም እርስ በርሳቸው እንዲህ ተባባሉ፣ ይህ ሰው ልናገኘው የማንችለው ወዴት ለመሄድ ቢያስብ ነው? በግሪኮች መካከል ተበታትነው ወደሚኖሩት ወገኖቻችን ሄዶ ግሪኮችን ሊያስተምር ፈልጎ ይሆን? ትፈልጉኛላችሁ ግን አታገኙኝም፣ ደግሞም እኔ ወዳለሁበት ልትመጡ አትችሉም ሲል ምን ማለቱ ይሆን? የበዓሉ መጨረሻ በሆነው በታላቁ ቀን ኢየሱስ ቆሞ ከፍ ባለ ድምፅ እንዲህ አለ፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ምንጭ ከውስጡ ይፈልቃል። ይህን ያለው በእርሱ የሚያምኑ ስለሚቀበሉት መንፈስ ነበር።
ምክንያቱም ኢየሱስ ገና ስላልከበረ መንፈስ አልተሰጠም ነበር። ከሕዝቡ አንዳንዶቹ ቃሉን ሰምተው ይህ ሰው በእርግጥ ነቢዩ ነው አሉ። ሌሎችም እርሱ ክርስቶስ ነው አሉ። ሌሎች ደግሞ እንዲህ አሉ፣ ክርስቶስ ከገሊላ እንዴት ሊመጣ ይችላል? መጽሐፍ ክርስቶስ ከዳዊት ዘር ዳዊትም ከኖረበት ከቤተልሔም እንደሚመጣ ይናገር የለምን? ስለዚህም በኢየሱስ ምክንያት በሕዝቡ መካከል መለያየት ሆነ። አንዳንዶቹም ሊይዙት ፈለጉ፣ ነገር ግን ማንም እጁን አላሳረፈበትም። በመጨረሻም የቤተ መቅደስ ጠባቂዎቹ ወደ ካህናት አለቆችና ወደ ፈሪሳውያን ተመልሰው ሄዱ። እነርሱም ጠባቂዎቹን ለምን አላመጣችሁትም አሏቸው። ጠባቂዎቹም እንደዚህ ሰው ከቶ ማንም ተናግሮ አያውቅም ሲሉ መለሱ። ፈሪሳውያንም እንዲህ ሲሉ መለሱ፣ እናንተም ተታላችኋል ማለት ነው? ለመሆኑ ከባለሥልጣኖችና ከፈሪሳውያን በእርሱ ያመነ አለ? ሕጉን የማያውቅ ይህ ሕዝብ ግን የተረገመ ነው። ከዚህ ቀደም ወደ ኢየሱስ ሄዶ የነበረውና ከእነርሱ አንዱ የሆነው ኒቆዲሞስ እንዲህ አላቸው፣ ሕጋችን አስቀድሞ አንድን ሰው ሳይሰማና ምን እንዳደረገ ሳይረዳ ይፈርድበታልን? እነርሱም አንተም ደግሞ ከገሊላ ነህን? ነቢይ ከገሊላ እንደማይነሳ መርምር፣ ትደርስበታለህ ብለው መለሱለት። ከዚህ በኋላ ሁሉም ወደ የቤታቸው ሄዱ።